6 እጅግ ማራኪ ግን ደግሞ በሚስጥር የተሞሉና አደገኛ የሆኑ ውብ ሴቶች፣ አንድ እውነተኛ ፍቅርን የሚጠማ መልከ መልካም ወጣት፣ እንዲሁም ምንም አይነት ርህራሄ የሌላቸውና ያንዳንዱን ጥቁር ሚስጥር አደባባይ ለማውጣት የቆረጡ የቅርብ ጓደኞች በአንድ መድረክ ላይ ሲገናኙ ምን ሊፈጠር እንደሚችል አስበው ያውቃሉ? የጨዋታው ህግጋትና አጀማመር በጣም ቀላልና ደግሞ እጅግ ፈታኝ ነበር። ሴቶቹ ከተለያየ አጓጊ ፈተናዎችና ጠለቅ ያሉ ጥያቄዎች እያለፉ ራሳቸውን ከስንብት ማዳን ሲኖርባቸው፣ የሴጅ ጓደኞች ደግሞ ለሱ የማይመጥኑትን በየዙሩ ያለ ርህራሄ እያባረሩ የመጨረሻውን አሸናፊ ይመርጣሉ። ወደ ቻናላችን እንኳን በደህና መጣችሁ። ወደ ዛሬው አጓጊና ሚስጥራዊ ታሪክ ከመግባታችን በፊት ይህ ቪዲዮ ላይክ በማድረግ ድጋፋችሁን አሳዩ። እንዲሁም አዳዲስና ፈታኝ ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም መጫንዎን አይዘንጉ። ፍጥጫና ያልተጠበቁ ገጸ ባህሪያት መተዋወቅ። የመጀመሪያዋ ተወዳዳሪ ኔኔ ትባላለች። ገና በመግቢያዋ ላይ እድሜዋ 21 መሆኑንና መንጃ ፍቃድ ሳይኖራት የመጀመሪያ መኪናዋን እንደገዛች ስትናገር ሁሉም በድንጋጤ አፋቸውን ያዙ። ያለ መንጃ ፍቃድ አውራ ጎዳና ላይ መንዳት መጀመሯን በኩራት ስትገልጽ ጓደኞቹ ይህችማ እውነተኛ የትራፊክ አደጋ ነች በማለት ቢስቁም ድፍረቷ ግን ሴጅን ወዲያውኑ የሳበው ይመስል ነበር። ኔኔ በዚህ አደገኛ ታሪኳ ብቻ አላቆመችም። ድንገት የራፕ ችሎታዋን ለማሳየት ስትሞክር የሁሉንም ትኩረት ሳበች። ምንም እንኳን የራፕ ችሎታዋ ፍጹም ባይሆንም ያላት ከፍተኛ በራስ መተማመንና ካሜራ ፊት ያለ አንዳች ፍራቻ ያሳየችው ድፍረት ወንዶቹን በእጅጉ አስገርሟቸዋል። ቀጣዩ ተወዳዳሪ ማይ ነበረች። ራሷን ብርቅዬ እንደሆነች በማስተዋወቅ የጀመረችው ማይ የእስያና የነጭ ዘር ቅልቅል መሆኗን ገለጸች። በንግግሯ ውስጥ ሴጅን በቀላሉ ለመማረክ የሞከረች ቢሆንም ረጅም ጊዜ የሚቆይ የፍቅር ግንኙነት እንደምትፈልግ አበክራ ተናገረች። ይህም በጓደኞቹ ዘንድ የተወሰነ መተማመንና ተስፋ ፈጥሮ ነበር። ነገር ግን ማይ ስለ ራሷ በጣም አስደንጋጭ ያለችውን ሚስጥር የውድድሩን ውጥረት አባባሰው። ግራ እጅ ተጠቃሚ ነኝ ብላ ብትናገርም ሌሎች ተግባራትን በቀኝ እጇ እንደምትሰራ ስታስረዳ ኒክ ይህች ሴት ትኩረት ፈላጊ ነች፣ ተዋሻለች በማለት በቀጥታ ተቃወማት። ይሄ ኒክ ከባድ ጥርጣሬ በማይና በሴጅ መካከል ያለውን የሰላም መንገድ ሙሉ በሙሉ አናጋው። ሶስተኛዋ ተወዳዳሪ ኤሲ ካርሌት መድረኩን ስትረግጥ የአዳራሹ አየር ሁሉ ተቀየረ። እኔ ላቲና ባዲ ነኝ፣ በጣም ጥሩ መሆን እችላለሁ፣ ግን ደግሞ በጣም ክፉ መሆንም እችላለሁ ስትል የሴጅ ጓደኞች በድንጋጤ ተያዩ። ወንዶችን መቆጣጠር እንደምትወድና የቀድሞ ፍቅረኞቿ ሁል ጊዜ እንደሚፈሯት በኩራት መናገሯ የሁኔታውን አስፈሪነት አጉልቶ አሳየው። አራተኛዋ ተወዳዳሪ ቫለሪ ስትሆን እሷ ደግሞ ከሌሎች ተወዳዳሪዎች በተለየ መልኩ ሃሪ ፖተርና ስታር ዋርስ የተሰኘውን ታዋቂ ፊልሞች አይታ እንደማታውቅ በመናገር ሁሉንም ማስገረመቻቸው። ሆኖም ከሴጅ ጋር ያላትን የዳንስ ልምምድ አብረው ስታሳይ በመካከላቸው የተፈጠረው መሳሳብ በቀላሉ የሚታይ ነበር። የሁለቱ የአይን ንክኪና የሰውነት እንቅስቃሴ ልዩ ስሜት ፈጥሮ ነበር። ቫለሪ መጀመሪያ ላይ ያሳየችው ጥሩ ገጽታ ግን ብዙም አልቆየም። ጥያቄዎች ጠለቅ እያሉ ሲሄዱ ከቀድሞ ፍቅረኛዋ ጋር ከተለያየች በኋላ ቢሆንም በቅርቡ ግንኙነትና ንግግር እንደነበራት ስታምን አዳራሹ በጸጥታ ተዋጠ። ይህ እውነታ በተለይ ለሴጅ ጓደኞች ትልቅ የማስጠንቀቂያ ደውል ነበር። ምክንያቱም ወደ አዲስ ግንኙነት ለመግባት የቀድሞ ታሪካቸውን የዘጉ ሴቶችን ነበር አጥብቀው የሚፈልጉት። አምስተኛዋ ተወዳዳሪ ካሲ እድሜዋ 23 ቢሆንም እስካሁን ምንም አይነት የይፋዊ የፍቅር ግንኙነት ኖሯት እንደማያውቅ በግልጽ ተናገረች። ምክንያቱም ደግሞ የራሷ የሆነ እጅግ ከፍተኛ መስፈርት ስላላት ያንን የማያሟላ ወንድ ሲገጥማት ወዲያውኑ ጥሎ የሚሄድ ከፍተኛ ድፍረት ስላላት ነው። ይህ ጥንካሬዋ ሴጅን ማዳን እንደሚችል ቢያሳይም በሌላ በኩል ግን እጅግ አስፈሪ ነበር። የመጨረሻዋ ተወዳዳሪ ቲና ኮላዳ የተባለችው ስትሆን ራሷን እንደ ፒና ኮላዳ ጣፋጭ ግን ደግሞ ካልተጠነቀቃቸው አደገኛ በማለት ለማስተዋወቅ ሞከረች። ጣፋጭ ፈገግታዋና ማራኪ ቁመኗ ሴጅን ወዲያውኑ ቢስበውም ከጀርባ ያሰለችው ከባድ ሚስጥር ግን ገና አልተገለጠም ነበር። ውድድሩ በዚህ መልኩ ሁሉንም ተወዳዳሪዎች በጥርጣሬ መነጽር እያየ ወደሚቀጥለውና ወደ ከበደው ምዕራፍ ተሻገረ። ቲናን ከተጠየቀችው ከባድ ጥያቄ ውስጥ አንዱ ከቀድሞ ፍቅረኛዋ ጋር መቼ እንዳወራች ነበር። እሷም ያለምንም ፍርሃት ዛሬ ጠዋት አውርቼዋለሁ ስትል የሴጅ ጓደኞች በድንጋጤ ከወንበራቸው ሊወድቁ ምንም አልቀራቸው። ምንም እንኳን ምክንያቷ ለዩቲዩብ ቪዲዮ ብላ እንደደወለች በማስመሰል ብታስረዳም ይህ ድርጊቷ በወንዶቹ ዘንድ ትልቅ ጥርጣሬና ውጥረት እንዲፈጠር ትልቅ ምክንያት ሆኖ አልፏል። ውጥረቱና የመጀመሪያው ልብ ሰባሪ ስንብት። ሁሉንም 6 ተወዳዳሪዎች በደንብ ካዳመጡ በኋላ ሴጅና ጓደኞቹ ውሳኔ ላይ ለመድረስ ወደ ጥልቅ ውይይት ገቡ። እያንዳንዱ ተወዳዳሪ በራሷ መንገድ አዋጊና ቆንጆ ብትሆንም ሁሉም የየራሳቸው የሆነ ትልቅ ችግር ነበረባቸው። በመጨረሻም
ማይ ውድድሩን እንድትለቅ መወሰኑ ሲያበስር በስቱዲዮ ውስጥ ከባድ ጸጥታ ሰፈነ። ማንም ይህን ውሳኔ አልጠበቀም ነበር። ማይ ከውድድር መሰረዟን ስትሰማ ፊቷ ላይ መደናገጥ ቢታይም ቶሎ ብላ ራሷን በማረጋጋት ኒክ እሷን ለእርሱ ስለፈለጋት እንደሆነ በመግለጽ ሁኔታውን በማሾፍ ለማለት ዝብ ሞከረች። ይሁን እንጂ ጓደኞቹ የገለጹት ዋና ምክንያት እሷ ከሴጅ ይልቅ ሌሎች የተለዩ ፍላጎቶች እንዳሏትና በመካከላቸው ያለው መሳሳብ አሳማኝ ሆኖ ባለመገኘቱ ነበር። የመጀመሪያው ዙር በዚሁ ያልተጠበቀ ልብ ሰባሪ ስንብት ተጠናቀቀ። ስለ ቀድሞ ፍቅረኛቸው የተከፈተው ሚስጥር። ጨዋታው ወደ ሁለተኛ ዙር ሲሸጋገር ጥያቄዎቹ ይበልጥ ግላዊና ከባድ አደገኛ እየሆኑ መጡ። አዲሱ ጥያቄ የቀድሞ ፍቅረኛሽ እዚህ ቢኖር ኖሮ ስለ አንቺ ለሴጅ ምን ብሎ ያስጠነቅቀው ነበር? ይህ ጥያቄ የሁሉንም ሴቶች እውነተኛ ማንነትና ከጀርባ ያደፈጡት አደገኛ ጸባዮች አውጥቶ ለማሳየት የተዘጋጀ ፍጹም ወጥመድና ፈንጂ ነበር። ኔኔ ለዚህ ጥያቄ የሰጠችው መልስ ሁሉንም አስደንግጧል። እኔ በጣም አጋናኝ ነኝ እና ዝም ብዬ ሰዎችን ለማናደድ ብዬ ዋሻለሁ፣ አንዳንድ ጊዜም ሳይኮ ሆናለሁ ብላ ምንም ሳትደብቅ ፊት ለፊት ተናገረች። ይህን ያህል ግልጸኝነቷ አደገኝነቷን ቢያሳይም በሌላ በኩል ደግሞ እውነተኝነቷ ወንዶቹን ግራ አጋባቸዋል። ሴጅ በዚህ ድፍረት የተሳበ ቢመስልም ጓደኞቹ ግን በከፍተኛ ጥርጣሬ ይመለከቷት ነበር። ኤሲ ተራዋ ሲደርስ የተናገረችው ታሪክ ግን ከሳይኮነት እጅግ ያለፈና አደገኛ ነበር። የቀድሞ ፍቅረኛዋ ከሷ ጋር መጨቃጨቅ ስላቆመ ብቻ የመኪናውን ጎማዎች እንደበሳችና ሪሞቹን እንደቧጨረች በኩራት ተረቀች። ይህ የቁጣ መግለጫዋ የሴጅን ጓደኞች እጅግ አስፈርቷቸዋል። ምንም እንኳን በኋላ ላይ አዳዲስ ሪሞችን ገዝታለት ስህተቷን ብታረምም ያላትን የቁጣ መጠንና የምትወስደውን እርምጃ እጅግ አደገኛ አስመስሎታል። ቫለሪ በበኩሏ ስለ ራሷ ስትናገር በውሳኔዎቿ ላይ እጅግ ጠንካራ እንደሆነችና ምናልባት የሚባል ነገር በሕይወቷ ውስጥ እንደሌለ አስረግጣ ገለጸች። ወንዶቹ የሚፈልጉትን በትክክል ካላወቁ ወዲያውኑ ጥላቸው እንደምትሄድ አስረግጣ ተናገረች። ይህ የጠነከረ አቋሟ ለሴጅ እንደ ጥሩ አጋጣሚ ሊታይ ቢችልም በግንኙነት ውስጥ መቻቻልን የማታውቅ በመሆኗ ጓደኞቹን በድጋሚ ከባድ ስጋት ውስጥ ጥሏቸዋል። ካሲ የቀድሞ ፍቅረኛ ስለሌላት ወንድሟ ስለ እርሷ ምን እንደሚል ተጠየቀች። እሷም በጣም አለቃ መሆን እወዳለሁ እንዲሁም ለወንዶች እጅግ ጨካኝ ነኝ በማለት መለሰች። የማትፈልገውን ወንድ ለማራቅ ስትል አንተ አርጅተሃል፣ አስቀያሚ ነህ ብላ ፊት ለፊት እንደምትናገር ስታስረዳ የውድድሩ አዘጋጆች ሳይቀሩ በጭካኔዋ ተገርመው አፋቸውን ይዘው ነበር። የቲና ተራ ሲደርስ የውድድሩ ውጥረት ጣሪያ ነካ። የቀድሞ ፍቅረኛዋ ስለ እርሷ መጥፎ ነገር እንደማይናገርና ምርጥ ፍቅረኛ እንደነበረች ተናገረች። ሆኖም ጓደኞቹ ይህን ለማረጋገጥ ስለፈለጉ እዚያው መድረክ ላይ ሆና ለቀድሞ ፍቅረኛዋ ስልክ እንድትደውል አስገድዷት። ቲና ስልኳን አውጥታ ስትደውል አዳራሽ ውስጥ የነበረው ጸጥታ የመቃብር ያህል ያስፈራ ነበር። ሁሉም ሰው የስልኩን ጥሪ ድምጽ በጉጉት ይጠባበቃል። ስልኩ ግን አልጠራም ነበር። ቲና በቀድሞ ፍቅረኛዋ ብሎክ ተደርጋ ነበር። እሱ መርከብ ላይ ስለሆነ ኔትወርክ እንደሌለ በመናገር ሁኔታውን ለማድበስበስ ሞከረች። ይህ ክስተት ቲና ላይ የነበረውን ከባድ ጥርጣሬ ይበልጥ አጠናከረው። ጓደኞቹ ለምንድነው ከቀድሞ ፍቅረኛሽ ጋር ይህን ያህል የመቀራረቢው የሚል ከባድ ጥያቄ አንስተውባት ውይይቱ ወደ ከፍተኛ ጭቅጭቅና ማብራሪያ ተለወጠ። ሁለተኛው ልብ አንጠልጣይ ስንብት። ቲና የቀድሞ ፍቅረኛ ጉዳት ስለደረሰበት ብቻ እንደደወለች ብታስረዳም ጓደኞቹ ግን በነገሩ በቀላሉ አላመኑ። እንዴት ጉዳት እንደደረሰበት አወቅሽ ብለው ሲጠይቋት በቲክቶክ በኩል አጋጣሚ እንዳየች ተናገረች። የቲና ምላሽ የቀድሞ ፍቅረኛዋን ገና እንዳረሳችውና በድብቅ ተከታተለው እንደነበር በግልጽ የሚያሳይ ማስረጃ ሆኖ ተገኝቷል። የሴጅ ጓደኞች ይህንን ፈጽመው ሊቀበሉት የሚችሉት ጉዳይ አልነበረም። ውጥረቱን ይበልጥ ያባባሰው ደግሞ የቀድሞ ፍቅረኛሽ ከሴጅ ይልቅ ይበልጥ ያምራል ወይ የሚለው ጥያቄ ያልጠበቀ ነበር። ቲና አያምርም ብላ ብትመልስም መልሷን የሰጠችበት መንገድና የፊቷ ገጽታ እውነተኝነቱን የደበቀች ይመስል ነበር። ሁለተኛው የማስወገጃ ዙር ደረሰ። ጓደኞቹ በማዕዘን ተሰብስበው ማን ማውጣት እንዳለበት ሲወያዩ ድምጻቸው ዝቅ ብሎ ቢሰማም ክርክራቸው ግን እጅግ ጠንካራ ነበር። ቲና በቀድሞ ፍቅረኛዋ ምክንያት አደጋ ውስጥ ብትወድቅም የኤሲ የጎማ የመበሳት ታሪክና የካሲ ከልክ ያለፈ ጭካኔነት ደግሞ የተሻሉ አማራጮች አላደረጋቸውም። ውሳኔው የሴጅን የወደፊት ህይወት የሚወስን በመሆኑ ጥንቃቄ የተሞላበት መሆን ነበረበት። በመጨረሻ ውሳኔው ተነገረ። ኤሲ ውድድሩን እንድትለቅ በማያሻማ ሁኔታ ተወሰነ። ምክንያታቸውም ሴጅ በተፈጥሮ ዝምተኛና አፋር በመሆኑ ኤሲ ከልክ ያለፈ ጨካኔነትና የቁጣ መጠን እሱን ሊያስፈራውና ግንኙነታቸውን ጤናማ እንዳያደርገው በመስጋታቸው ነበር። ኤሲ ውሳኔውን በብስጭት ተቀብላ ስትወጣ የተረፉት ሴቶች ግን ገና ከፊታቸው ለሚጠብቃቸው እጅግና ከባድ ፈተና ራሳቸውን እያዘጋጁ ነበር። ሶስተኛው ዙር ይበልጥ አጓጊና የተደበቁ ሚስጥሮችን የሚያጋልጥ ነበር። ተወዳዳሪዎቹ በእኔ ላይ ይህን ባህሪ ትጠላዋለህ ነገር ግን የሚለውን አረፍተ ነገር በሐቀኝነት እንዲያሟሉ ታዘዙ። ኔኔ ተራዋ ሲደርስ የተናገረችው ነገር የሁሉንም አፍ በድንጋጤ አሰጋ።
በግንኙነት ወቅት በቀን 4 ጊዜ የፍቅር ግንኙነት ካላደረገች እንደማትረካና እስካሁን ምንም አይነት ወንድ ፍላጎቷን አሟልቶ እንደማያውቅ ያለ አንዳች ፍርሃት ገለጸች። ይህን ያልተጠበቀ ድፍረት የተሞላበት ንግግሯ ሴጅን በድንጋጤ ቢያስቀሩም ጓደኞቹ ግን በሁኔታው እየሳቁና ሴጅ ይህንን መቋቋም ይችል እንደሆነ እየጠየቁት ነበር። በመቀጠል ቫለሪ ስትናገር ስሜታዊ በምትሆንበት ጊዜ መጠጥ ስትጠጣ በጣም እንደምታለቅስና የወንድ አጋሯን እቅፍና መጽናናት አጥብቃ እንደምትፈልግ ተናገረች። ይህ ባህሪዋ አሰልቺ ሊመስል ቢችልም ሴጅ ግን ወዲያውኑ ተነስቶ በማቀፍ ጥሩ የመጽናናት ስሜት ሊሰጣት ሞከረ። ይህ ድርጊቱ በመካከላቸው ልዩ የሆነ የፍቅር ስሜትን መግባባት እንዲፈጠር ትልቅ መንገድ ከፍቶ ነበር። ካሲ በበኩሏ ስለ ታዋቂ ሰዎች ሐሜት መስማትም ሆነ ማውራት እጅግ በጣም እንደምትጠላና ይህን የሚያደርጉ ሰዎች ሕይወት እንደሌላቸው አድርጋ እንደምትቆጥር ተናገረች። ይህ መልሷ ለሴጅና ለጓደኞቹ እጅግ አስደሳችና የብስለት ምልክት ሆኖ ታያቸው። ምክንያቱም አብዛኛው ጊዜያቸውን በትርጉም የለሽ ወሬዎች ከሚያጠፉ ሴቶች ይልቅ የራሷ የሆነ ግልጽ አቋም ያላት ሴት ለእነርሱ ተመራጭ ነበረች። ወደ መጨረሻውና እጅግ ወሳኙ ምዕራፍ ተሸጋገረ። ፊት ለፊታቸው 3 ባልዲዎች ተቀምጠዋል። እያንዳንዱ ባልዲ ውስጥ እጅግ ከባድና አሳፋሪ ጥያቄዎች ነበሩበት። እያንዳንዱ ተወዳዳሪ ኳስ በመወርወርና ባልዲ በመምረጥ ራሷ መመለስ የማትፈልገውን ጥያቄ ለተቀናቃኟ እንድትሰጥ ተነገራል። ይህ ዙር በሴቶቹ መካከል ያለውን ፉክክርና መገፋፋት ፍንትው አድርጎ ያሳየ የጦርነት ሜዳ ነበር። ቲና የመጀመሪያዋን እድል ስታገኝ ለወላጆችሽ ነግረሻቸው የማታውቂው ትልቁ ሚስጥር ምንድነው የሚለውን ጥያቄ ራሷን ከመመለስ አመልጣ ጥያቄውን ቀጥታ ለኔኒ ወረወረችባት። ቲና ይህንን ያደረገችው ኔኒ ከባድ ሚስጥር እንዳላት ስለገመተችና በዚህ ጥያቄ እርሷን ከጨዋታ ውጪ ለማድረግ በማሰብ ነበር። ገና በ15 ዓመቷ የቀድሞ ፍቅረኛዋን በረጅም መሰላል አማካኝነት በድብቅ ወደ መኝታ ቤት አስገብተው እንደነበርና በአንድ ወቅት እናቷ ድንገት ስትገባ ፍቅረኛዋ በብርድ ልብስ ስር ደብቀው እንዴት እንዳመለጠች በዝርዝር አስረዳች። ይህ የድፍረት ታሪኳ የሴጅን ጓደኞች በግርምትና በድንጋጤ እንዲዋጡ አደረጋቸው። በመቀጠል ካሲ እጅግ ፈታኙን ጥያቄ ጠየቀች። ከወንድ ልጅ የተቀበልሽው እጅግ ውድ ስጦታ ምንድነው ለሚለው ጥያቄ እጇ ላይ ያለውን አምባር እያሳየች አንድ ጓደኛዬ የገዛልኝ $4000 የሚያወጣ የቡልጋሪያ አምባር ነው ስትል ሁሉም በድንጋጤ ጸጥ አሉ። ያልተጠበቀው አሸናፊና የመጨረሻው ውሳኔ ሰዓት ደረሰ። ከ6ቱ ተወዳዳሪዎች መካከል የተረፉት ኔኒ፣ ካሲና ቲና ነበሩ። ሴጅና ጓደኞቹ ማንን መምረጥ እንዳለባቸው ለማሰብ ወደ መጨረሻው ጥልቅ ውይይት ገቡ። እያንዳንዷ ተወዳዳሪ የራሷ የሆነ እጅግ ማራኪና በተመሳሳይ ጊዜ አስፈሪ ባህሪያት ነበራት። ምርጫው በሴጅ ወደፊት ህይወት ላይ ትልቅ ተጽዕኖ ስለሚያመጣ ውሳኔው እጅግ በጣም ከባድና የልብ ምት የሚጨምር ነበር። አሸናፊዋ ተወዳዳሪ ቁጥር 1 ማለትም ኔኒ ነበረች። ምንም እንኳን አደገኛ ባህሪያት ቢኖራትም ግልጽነቷና ለሴጅ የሰጠችው ልዩ ትኩረት የመጨረሻው አሸናፊ እንድትሆን አስችሏታል። ጨዋታውን በዚህ ልብ አንጠልጣይና ያልተጠበቀ ውጤት በደስታ ተጠናቀቀ። የዛሬው ልብ አንጠልጣይ ታሪካችን ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ፕሮግራሙ እንዴት እንደነበር ሐሳባችሁና ምርጫችሁን ከታች በኮሜንት ላይ ጻፉልን። የአዝናኝና ያልተጠበቀ ታሪክ ከተመቻችሁ ቪዲዮውን ላይክና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ወደፊትም እንደዚህ አይነት አጓጊ ታሪኮችን ይዘን እንድንመጣ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ልብ አንጠልጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ